የበቀል ስሙ ዛሬ ተቀየረ። የማድሪዱ ጊዜ ዳግም ተዘከረ። ሪቬንጅ በአርሰናል ይሄው ተሰየመ። በልልኝ አንተ። ምን ብያችሁ ነበር? በቀል እንዴት እንደሆነ እናሳያችኋለን አላልኩም ወይ? ለምንድን ነው የማታምኑኝ? በቀል በሌሊት በቀል ገነርስ በሌሊት በቀል 10 ጨዋታ ያላሸነፈው በ4 ጎል ተረመረመ። የኔ ክለብ ይሄ ነው። እሺ የኔ ክለብ ይሄ ነው። ይቆያል እንጂ በቀሉን ሳይመልስ አይተኛም። አንበሳ ክለብ እንደዚህ ነው። አንበሳ ክለብ እንደዚህ ነው። ሌላው አጥቂ እኮ ሊያገባ ስንት ይፈጅበታል? የኔ አጥቂ ከጉዳት መጥቶ 1 ደቂቃ ነው የበቃው። 1 ደቂቃ ነው የበቃው ማንነቱን ሊያሳይ። ወይኔ በኢየሱስ ገነርስ እንችላለን። ግባ። እርግጥ ነው ፈርስት ሃፍ ላይ ትንሽ ጨንቆን ነበር። በቃ ጎሎች ማግባት ነበረብን ምናምን በሜሪኒዮ በጣም ተናደናል። ግን ሰከንድ ሃፍ ላይ በቃ የበቀሉን አርሰናል ነው ያየነው። ምን ያክል 3 ነጥብ እንደሚፈልግ ካስቶን ቪላ ሊያውም በሜዳው ምን ያክል በቀል እንደሚፈልግ ነው ያየነውና ዋራ እንችላለን። እኔ ማጋሌሽ ትሮሳርድ ነው ያላቅም። በቃ ማንን ጎበዝ ብዬ ማንን እንደምተው ምንም ነው ማላቀው። ገነርስ ምንም ነው ማላቀው። ነገ በደንብ በሰፊው ነው የምናወራበት። ኮንግራ ገነርስ። ይሄ ነው ሪቬንጅ፣ ማይ ሪቬንጅ። ምን አይነት ጉድ ነው ደግሞ? ምን አይነት ጉድ ነው? በቀል በእግሯ ተራመደች ኤሚሬትስ ላይ እንዲህ ብላ እንዲህ ተነቀረለት፣ እንዲህ ነው የገባለት። ሞተሩን ሳይዝ ራይስን ሳይዝ 4 ነገርኳችሁ እኮ ምንም አይነት ነገር መቆቆም ይችላል አርሰናል። ምንም አይነት ሮጂሱስ ትሮሳርድ ምን አይነት ጎላዬ ነው እንዴ! አርሰናል ብቻ እኮ ነው የዓለማችን ብቸኛው ቲም አጥቂውን ዲፌንስ አድርጎ የሚጮት። አጥቂውን ዲፌንስ አድርጎ ጋብሪኤል ቢግ ጋቢ ነገርኳችሁ እኮ ነው ጀሞ። ነገርኳችሁ ጊዜው ያርሰናል ነው ጀሞ፣ ጊዜው ያርሰናል ነው። እንዲህ በተለቀረለት እንዲህ ልጥልጥ አርጎት ልጥልጥ። በቀል ማለት ይፈልግ አለቀ። በቀል ማለት ይሄ ነው አለቀ ጀሞ። አዋጅ ልናገር ነው ላልሰማ አሰሙ። አርሰናል አይደለም ደም መላሽ ነው ስሙ። በ7ኛ ማርሽ ቪላን እየነዳ ናና ተከተለኝ ልክ እንደ ፍሪዳ። አተ አሁንም ከኋላዬ ነህ ምድረ ቅሪላ ሁላ። በቀል ማለት ይሄ ነው። ከኔ አርሰናል ተማር፣ ከኔ ቡድን ተማረ። መበቀል ማለት ምን እንደሆነ ይኸውልህ አስገብቼ እኔ ለበለብኩልህ። ምድረ ቋጣሪ በሙላ ተሰብስበ አፍን ከፍተ ከዋንጫው አርሰናልን ሊያርቅልኝ ይሄ ቡድን ተዘጋጅቷል ብለህ አፈፍ ብለህ ስትቀመጥ ወሽመጥህን ቆረጥኩልህ አይደል? እንዲህ ነው ወሽመጥ የሚበጠስ ቡድን ያለኝ። ወሽመጥህን ነው ዛሬ እንዲህ በጠስ ያረኩልህ አዳሚ። ዝም አትልም ወይ? ሳታውቀኝ አትናቀኝ። አታቀኝም። ሳታውቁ ሰው አትናቁ። ይሄ ቡድንን አታውቀውም። ቪላል ከኔ ጋር ለዋንጫ ሊፎካከር አይችልም። ከኔ ጋር እየተፎካከረኝ ያለው ጉዳት ነው። ከኔ ቡድን ጋር እየተፎካከረ ያለው እንጂ ሲቲ የምትለው ቡድን ራሱ ከኔ ቲም ጋር ሊወዳደር አይችልም። እናቱ የወለደችው ቡድን ፕሪሚየር ሊጉ ላይ ከኔ ቡድን ጋር ሊወዳደር አይችልም። እሺ ዝም ትላለህ ምድረ ቋጣሪ። እስቲ አሁን ምን እንደምታወሩ ሰማለሁ። ዝም አትልም ትላለህ። አፈን አዘጋለሁ። ምለሳሉ። ሼር ኮፒ ሊንክ አድርግና አዳርስልኝ። እንደምትረ ወያላ ቋጣሪ በሙሉ ጀማው ቫይራል ወጥቶ እንዳገኘኝ ቪዲዮ ነግሬሃለሁ። ካሞን ጋነርስ ካሞን። በቀል እግሯን አውጥታ ኤሚሬትስ ስቴዲየም ላይ ተራመደች። አዎ ጋብሪኤል ጀሱስ 4ኛ ጎል። አስቶን ቪላ እንደ ጉም ተነነ። አስቶን ቪላ ትንኝ ሆነ። ምንም ማለት አይደላችሁም አላችሁ አርሰናሎች። በሁለተኛው አጋማሽ ብቻ 4 ጎል 4-0 ጋብሪኤል ጀሱስ 4ኛውን ጎል አስቆጠረ። ቦንዛ ጋብሪኤል ጀሱስ ትሮሳርድ ቦናንዛ ምን አይነት ጎል ነው በእናትህ? ባይ ዘ ዌይ ዙሜንዲ ትሮሳርድን ዛሬ በግዙፉ ኤሚሬትስ ስቴዲየም በቀል ስጋ ለብሶ ሲራመድ ማለት ነው ድፍን የዓለም ሕዝብ ቁጭ ብሎ ነው የተመለከተው። ራይስ የለም፣ ችግር የለም። የበቀል ፊት ዝም ብላችሁ እመኑኝ፣ ይሄ ቡድን በጣም ያስፈራል። ቪላ ማን ነው ለመድፍ ለተኩስ ልውውጥ ቢላ ይዛ መጣች። አጋየናታ አባቴ 4 አንዱ ራሱ የገባው ጋብሪኤል ከወጣ በኋላ ነው። ዳቪድ ራያ ለክሊን ሺት ያለህ ጥማት ምን አይነት ጎል ያዳንከው? 4 አጋየናት እኮ
አዳሜዝኛ ጋር ተቋጥራለሽ። ነገርኳችሁ ከጌሙ በፊት ምን አለ በለኝ። አሳምነን 5 points clear ይላል። ምን ልበል በቃ ምን ልበል። ውሽ እንዴት የሚያረካ ቪክትሪ ነበረ። ትሮሳርድና ጋብርኤል ጄሱስ አንድ አይነት ጎልማ የደውል ምልክት ጊዮከሬዝ ተደረገለት። እኛ ምን አገባን እስካሸነፍን ድረስ ጊዮከሬዝ ምናምን ብላችሁ ሙድ እንዳትይዙ። በራሱ ብር ነው የመጣው። እንደፈለገ ይጫወት በራሱ ብር ነው የመጣው። እኛ 3 ነጥብ ነው የሚያሳስበን። ዛሬ ደግሞ 3 ነጥብ ብቻ ሳይሆን አሳማኝ 3 ነጥብ። አንድ ቅሬታ ብቻ ነው ያለው። እንዴት አባታችን ነው ኦንጎል ያላገባ ነው? ኦንጎል ማግባት ነበረብን እኮ። የት ሄደ ኦንጎሉ? አርቴታ እና ኤዜ ለምን አልገባም? አርሰናል ደጋፊ እኮ ችግር አጣም ገባ አይደል? 4-1 አሸነፈን። ራሱ አንድ ጎል ለምን ገባብን? ኤዜ ለምን አልተጫወተም? ኦንጎል ለምን አላገባንም? ይሄ ሁሉ ያቃጥላል። እዛ ቤት አቻ ያኮራቸዋል በእርግጠኝነት ማለት። ቆይ እነሱን እንኑጋቸው እስቲ። ከሞን ዩ ገበርስ የአርሰናል ደጋፊዎች፣ እኔ እስካሁን ድረስ ያወቅኩት አንዳንድ የአርሰናል ደጋፊ የተከተለኝ የሆነ ያህል የአርሰናል ደጋፊ ሊያምን ያልቻለው ጠላት በሙሉ ያላመነው አንድ ሀቅ ልንገርህ፣ ልድገምልህ። አርሰናል ዘንድሮ ዋንጫ ይበላል ሳይሆን ስንት ዋንጫ ይበላል ብለህ ጠይቅ። ማን ሲቲ ጋር እኮ አቻ ወጣ። ማን ሲቲ ተጫውቶ ማያውቀውን ጨዋታ አንድ ጎል አገኘና ሰገጠ። ያን ያህል ነው ውጤቱን የፈለገው። ኢቲሃድ ላይ እንገናኛለን። የቼልሲ ጨዋታ በቃ ኖርማል ነው፣ ያጋጥማል። ይሄን ነው የሚያነሱት። ግን ሪያሊቲው ግን ዌስትሃም፣ ኒውካስል፣ ቪላ ማሸነፍ አይደለም በሰፊ ልዩነት አሳምኖ ያሸንፋል። ቡድንን ማውቄ ነው። እና ደግሞ ይሄንን ስል ደግሞ ራይስ ይኖራል ብዬ ገምቼ ራይስ ሳይኖር ነው ይሄን ያደረግነው። ተረዳኛለህ? ማን ሲቲ እንዳለ ተስፋ አርገሽ ቪላ ይለጥፍልናል ብለሽ ተስፋ አርገሻ ሰንደርላንድን ካሸነፍሽ እናቴን ነው የምልሽ ምርጥ ሚዜ ይወጣሻል። ስለማይቀር ሚዜነትሽ ጋብርኤል እና ሳሊባ ለውጡን አየኸው ወይ? 0 ሾት ኦን ታርጌት ነበርኮ ጋብርኤል እስኪወጣ ድረስ 0 ሾት ኦን ታርጌት። አባቴ ጋብርኤል ጄሱስ ዮከሬዝን በቃ አስከፋው። ምንም ማድረግ አይችልም። ሃቨርትስን የምታስከፋው ይችላል፣ ግን ሃቨርትስ ደግሞ መጥቶ ደግሞ ሌላ ሌቭል ስቴፕ አፕ ሊያደርግብህ ይችላል። ምን አይነት አርሰናል ላይ ነው? ትሮሳርድ እንዴት ነው የምትችለው? ኦዲጋርድ ምርጥ ከሆነ ዓለም ላይ ማንም ይጎዳ ማንም ቡድን አይችለንም። ነገርኳችሁ። ይበታትነዋል እኮ ነው ማለት ለዙቢሜንዲ እኮ ሰጠው። እንዴት አባቱ ነው የሚያረካው? የአርሰናል ደጋፊዎች ስንት ቪዲዮ ለስራን የጨነቀ we are the Gunners 5 points clear ጃንዋሪ መጨረሻ ላይ 10 points clear ጠብቁ። ዱቄት ያንስ ጎብዬ አጫውቼ ነበርኩ። ጋብርኤል ማጋሌዥ ተከላካይ ብቻ አይደለም አጥቂም አማካኝም ምንም ነው ብያለሁ። በየትኛው መንገድ አርሰናል በዚህ ተጫዋች ጉዳት ብዙ ነገር ነበር የተጎዳው። አሁን ተመልሶ መጥቷል። እጅግ በጣም የሚያስጨንቃቸውን አስቶን ቪላ ፈርስት ሃፍ እሺ ችግር የለውም እንደፈለክ ብትቀብጥ ችግር የለውም ብለው ሰከንድ ሃፍ ላይ አረጋግተውታል። ያረዳልች በ4 ደቂቃ ውስጥ 2-0። አሁን ደግሞ ቪዲዮ እየሰሩላችሁ ትሮዛርድ አስቆጥሮ 3-0 አርሰናል እየመራ ነው የሚገኘው። ያራዳ ልጆች ማለት በቃ ግርፊያ ይዟል ነው ምንም ሌላ ነገር የለው። ልምጭ ዞን የገቡት ሙሉ ተጫዋቾቹ እያሯሯጡ መግረፍ ጀምሯል። የቪላን ተጫዋቾች እንዴት እንደሆነ ኤምሬ ዛሬ ጉድ ፈልቷል ነው ያራዳ ልጅ። አርሰናል ብሶበታል። ጨዋታው ሲያልቅ ስለስንት ሆኖ እንደምንመጣ ደግሞ ምን ይሆናል? ዛሬ መሮት ነው የገባው። ቡፌ ሲበዛ ማንኪያ ያምረኛል አለች ካቂ ያራዳ ልጅ። በሚገርም ሁኔታ ነው አሰልጣኝ ሚኬል አርቴታ እጅግ በጣም ከባድ ራስ ምታት የሆነ ፈተና የገጠማቸው ይመስለኛል። ምንድነው ጉዱ በለኛ ያራዳ ልጅ። በምቾት ያበደው ቡድናቸው ማለት ነው። አሁን ቪክተር ዮኬሬዥ አለ፣ እንደዚሁም ቡካዮ ሳካ አለ። የዮኬሬዥ ሲሆን የሳካ ግን ትንሽ ይከብዳል። ነገር ግን አንድ ኃይለኛ ውሳኔ የሚጠብቃቸው ይመስለኛል። ከቪክተር ዮኬሬዥ በተሻለ አሁን ከጉዳት ከመጣ በኋላ ጋብርኤል ጄሱስ እጅግ በጣም አስገራሚ እንቅስቃሴ እያደረገ ነው። ተቀይሮ በገባባቸው ትንሽዬ ደቂቃዎች ዛሬ ደግሞ እጅግ በጣም አስገራሚ ጎልም ማስቆጠር ችሏል። ልጁ ከጉዳት ከዳነ ማለት ነው የጉዳት ሰው ነው የሚታወቅ ነው። ግን ጉዳት የማያገኘው አይነት ሰው ከሆነ ምንም ጥያቄ የለውም ቅድሚያ ሊሰጠው የሚገባ ተጫዋች ነው። ከሀቨርትም ወደ ልምምድ ተመልሷል። ዛሬ እንደውም እያሟሟቀ ነበር፣ ይገባል ተብሎም ሲጠበቅ ነበረ ማለት ነው። ያራዳ ልጆች አሁን እዚህ ጋር ራስ ምታት ያለው ጥያቄ ነው። እንዲሁም ደግሞ ቡካዮ ሳካ ጋር
ሌላኛው ማዱኪ አለ። ይሄም ሌላኛው ጥያቄ የሚያስነሳ ነገር ነው። ሐሳብ አስተያየት ኮሜንት ላይ እየሰጣችሁ አርሰናል ገና ዘንድሮ በየትኛው መድረክ ልሰማ የምችልበት ቦታና ጊዜ የለኝም እያለ ነው። ያራዳ ልጅ አረጋግጦ ነው የወጣው ዛሬ በጫሞቹ። ምንም ጥያቄ የለውም። ማንኪው አማሬ ማለታውን ነው። ኮሜንት ላይ ዱብ አድርገው ሼር ኮፕሊንክ እያደረክ የፕላስ ምልክቷ ላይ ሂድበት። መድፍ ነው ብለው ሚሳኤል ይዘው ገቡ አይደል? ደብቀው ምሮ ሚሳኤል ነው ኒውክሌር ነው ምናምን ምንድነው? ሲጀምር እግር ኳስ ፈርስት ሃፍ ብቻ ነው መሆን ያለበት። ሰከንድ ሃፍ ምንድነው? አስቶን ቪላ አፍልቶ ነበር ሲጀመር። ይበል የራስ ጉዳይ ነው። እኔስ ቀይሬ አንዳቸው አውጥቻለሁ ያኛውን። የኛ ስራ ነገ ይቀጥላል ማለት ነው። ቋጠሩ ራሱ ማይምጭ እንዴት ነው 4 ምናምን እስ ምድረ ወያላ ቋጣሪ በሙላ ዝም ትላለህ። ይኸውልህ አሁን እኮ ይኸውልህ የመጣው የኔ ሊደር ነው። ማጋሌሽ ማለት የቡድኑ ምሰሶ ነው። የመጣው ታውቃለህ። ከዚህ በኋላ እኔን ማሸነፍ አይደለም ጎል ማግባት ይናፍቃል። የፕሪሚየር ሊግ ቡድን በቡላ ነው የምነግርህ። ጎል ማግባት ይናፍቃል። እኔ ላይ ማን እንደመጣ እኮ ስላልገባ ነው። ይኸውልህ የአርሰናል አጥቂው፣ የአርሰናል አማካኝ፣ የአርሰናሉ ተከላካይ የሆነው ማጋሌሽ ነው የመጣው። ይኸውልህ ይህ ልጅ ከመጣ ተአምር እንደሚፈጠር እየነገርኩ ነበር አስረግጬ ማለት ነው። ለማንኛውም በ52 ሰከንድ ውስጥ 2 ጎል ነው ያገባነው። ይኸውልህ እኔ ማጋሌሽን ላደንቅ ነው ቪዲዮ ልሰራ የገባሁት፣ ግን ዙቢሜንዲ ደገመው። ዙቢሜንዲ ደገመው። ይሄ ቲም አይደለም ቢላን ማንንም ይነቀንቃል። ያለ ራይስ ነው ማለት ያለ ራይስ ገና ምን አየ አናታችሁ ላይ ነው የምንወጣው። ምድረ ቋጣሪ ከነምረብ ብለህ ትተኛለህ ወይ የራስን ኳስ ታያለህ። ሂዶ ለዛ ተበተን አላለቀም ደግሞ ሼር ኮምፕሊንግ እስቲ የማጋሌሽን ቁጥር በሙሉ ማለት ነው እንድደረድሩልኝ ይፈልጋሉ ኮሜንት ሴክሽን ላይ እንደዚህ ማለት ነው። ጀማው ይመቸን። ገና ነው